በባለፈው ክፍል እንደምናስታውሰው መንደርተኞቹ ከድራገኖቹ ጋር አብረው ከመኖር ከጀመሩ 5 ዓመት ሞልቷቸዋል። የመንደሩ መሪ ግዙፉ ሰው የሄካብ አባት ነው። ለሁሉም ሰው እያረጃ እንደሆነና ጡረታ በቅርቡ እንደሚወጣ ይነግራቸዋል። ልጁም የሱን ቦታ እንዲይዝ እሱንም እንዲተካው ይፈልጋል። ሄካብ አሁንም ድራገኑን ይወደዋል። ከድራገኖች ጋርም በመሽቀዳደም ላይ ያለ ጓደኛው እሱን እየፈለገችው ነበረ። ለጥቁሩ ድራገንም ስም አውጥቶለታል፣ ቱዝለስ ዘ ናይት ፌሪ። ጓደኞቹ ፈልገው መጡ። እሱ ግን አሁንም ከድራገኑ ጋር ነበረ። ለምን እንዳዘነም ጠየቀችው። ሄካብ አባቱ የመንደሩ አለቃ ሆኖ መንደሩን እንዲመራ ይፈልገው ነበረ። ይህ አባቱ ፍላጎት ነበረ። ነገር ግን እሱ ገና ወጣት በመሆኑ ብዙ ስራ መስራት አይፈልግም። ህይወቱንም በደስታ ማጣጣም ይፈልጋል። ድራገን ማሰልጠንም በጣም ይወዳል። መቼም ጥሩ መሪ ሆናለሁ ብሎ አያስብም። ጓደኛውም ፍላጎቱ ካለው ጎበዝ እንደሚሆን ነገረችው። በማውራት ላይ ያሉ ከፊታቸው ግዙፍ በረዶ ተወርውሮ ሲወድቅ አዩ። ተራራው ላይም ሲያዩት በድራገናቸው እየበረሩ ሄዱ። ጫካውም እንዳለ ተተረማምሶ ነበረ። ምንም አረንጓዴ ነገር አልነበረ። የበረዶ ሾክ በየቦታው ነበረ። እየበረረ በማየት ላይ ያለ በሰዎች ተያዘ። ድራገኖቹንም አደኗቸው። የድራገን አደን ላይ እንደወጡ ተናገረ። ብዙ ድራገንም እየሰበሰቡ ነበረ። ምክንያቱም የድራገን ሰራዊት መመስረት ፈልገዋል። ሄካብ በቶሎ ድራገኑን ፈታና ከዛ አመለጠ። ቱዝለስ ላይም ተቀምጦ ወደ መንደሩ በረረ። ወደ ግዙፉ አባቱም ሄዶ ሄካብ ሁሉንም ነገር ነገረው። ይህን ሲሰማ ተናዶ ሰራዊቱን እንዲዘጋጅ ነገረው። ከባድ ጦርነት ሊነሳ ነበረ። ሄካብ ለአባቱ ጦርነት ብቸኛ መፍትሄ እንደሆነ ይጠይቀዋል። አባቱም አዎ ጦርነት ይኖራል አለው። ሄካብ የሚሰማው ሲያጣ በድራገኑ ወደ መርከቡ እየበረረ ሄደ። ሊያናግረውም ተጠጋው። ሄካብ ይህን ያደረገው ጦርነት እንዳይፈጠር ነበረ። ጓደኛውም ተከትለው ነበረ። ሄካብን ሊያስመልጡት የመጡት ወታደሮች ወደዛ ደረሱ። የሄካብ አባትም አብሯቸው ነበረ። ግዙፉ ሰውም በጣም ተናዶ ነበረ። ሁሉም በጥሞና እንዲያዳምጡት አዘዛቸው። የሆነ ታሪክ ልነግራችሁ ነው ብሎ ጦርነቱ ለምን እንደሚጀምር ነገራቸው። ከድሬጎ ጋር ምን እንደተፈጠረ ነገራቸው። ሁሉም ይፈሩታል። ወታደሮቹ ሳይቀር ያላቸውን ሁላ ማድረግ ነበረባቸው። ታሪኩን ሲነግራቸው ከብዙ ዓመታት በፊት በድራገን ጥቃት ሲደርስባቸው ወደ ድሬጎ ሄዶ ሁሉንም ድራገን እንዲያጠፋ ጠየቀው። ድሬጎም ድራገኑን እንዲያጠፋለት ከፊቱ መንበርከክ እንዳለበት ጠየቀው። የሄካብ አባትም በዚህን ለማድረግ ፍቃደኛ አልነበረም። ድሬጎ ይሄን ሲሰማ በጣም ተናደደ። ብዙ ሰዎችንም ጎዳ። ሊተርፍም የቻለው የሄካብ አባት ብቻ ነበረ። አሁን የጦርነቱ ጊዜ ደርሷል። ነገር ግን አሁንም ሄካብ ለአባቱ ጦርነት ብቸኛ መፍትሄ እንዳልሆነ ነገረው። ድሬጎን ሊያናግረው ፈለገ። ምናልባት ይስማማ ይሆናል። ሄካብ የሚያዳምጠው ሲያጣ ከጥቁሩ ድራገን ጋር ወደ ሰማይ በረረ። ወደ ድሬጎም ሄደ። ሊያናግረው ነበረ። ብዙም ሳይቆይ አንድ ለየት ያለ ፍጡር ታያቸው። ለየት ያለ ልብስ ለብሶ ነበረ። ሄካብንና ድራገኑንም አላቀቃቸው። ጦረኛ ይመስላል። ቀጥሎም ሄካብንና ድራገኑን ወደ በረዶ ቤተ መንግስት ወሰዳቸው። ጦረኛው ጭንብሉን ሲያወልቀው ሁሉም ደነገጡ። ሴት ነበረች። ሄካብንም በስሙ ጠራችው። ሴትዮዋም ለሄካብ እናት ነኝ አለችው። ሄካብም ደንግጦ ነበረ። ከዛም በደስታ ፈገግ አለ። እናቱን ሲያገኛት የመጀመሪያው ነበረ። በሌላ በኩል የሄካብ አባት ተጨንቆ እየፈለገው ነበረ። ሄካብ የእናቱ ቤተ መንግስትን በደስታ እየጎበኘ ነበረ። እናቱ
ድራገኖቹን ለ20 ዓመት እየጠበቀቻቸው እንደሆነ ነገረችው። እንደ ሄካፕ ድራገን ተወድ ነበረ። በዛ ጊዜም ማንንም አልረዳትም። የተረዳትም ሰው ስላልነበረ ጠፍታ ወደዛ ሄደች። ሄካፕ ለእናቱ መንደርተኞቹ ሰላም እንደሆኑ ድራገኖችም መልካም መሆናቸውን አውቀው አብረው እንደሚኖሩ ነገራት። የሄካፕ እናትም ይህን ስትሰማ በጣም ተደሰተች። እሷ ልታመጣው ያልቻለችውን ለውጥ ልጇ አምጥቶት ነበረ። የሄካፕ ጓደኞች ተጨንቀው ነበረ። ለረጅም ጊዜ ስለሱ ስላልሰሙ ድሬኮ ጋር ሄዶ ነው ብለው አሰቡ። ከሱ ጋር ተገናኝተው ነው ብለውም ወደዛ ፍለጋ ሄዱ። በሌላ በኩል ሄካፕ ከእናቱ ጋር ጣፋጭ ጊዜ በማሳለፍ ላይ ነበረ። ሌላ ድራገንም አየ። ድምጹን በማውጣት ሌሎችን ድራገኖች መቆጣጠር ይችላል። ጓደኞቹ ድሬጎ ያለበት ደረሱ። ሊያስፈራሩትም ሞከሩ። ሄካፕን ስላላዩት ሳያገኙት ስለቀሩ ተጨነቁ። ድሬጎ ሰራተኛውን ይዞ አነቀው። ወደሱ ስላመጣቸውም ተናዶ ነበረ። በዛ ጊዜ የልጅቷ ድራገን ሊያድናት ወደዛ መጣ። ሰውየው ተናዶ ወደ ድራገኑ ለመበቀል ሄደ። የሄካፕ አባት ቤተ መንግስቱ ደረሰ። ግዙፉ ሰውም ባለቤቱ በማየቱ በጣም ተደሰተ። በጣም ከመደንገጡ የተነሳ የሚለው ቃል ራሱ አጠረው። በድንጋጤና በጭንቀትም ቀስ ብሎ ተጠጋት። የሄካፕ አባት ባለቤቱ በህይወት ያለች አልመሰለውም። በማውራት ላይ ያሉ አደረሰ። ሊያጠቃ ነበረ። መንደርተኞቹም ወደዛ ደረሱ። የሄካፕ እናትም የድራገኑን አለቃ ይዛው ወጣች። ነገር ግን ድሬጎ የራሱ የድራገን አለቃ ነበረው። መደባደብም ጀመሩ። እርስ በራስ ለመሸናነፍ ሞከሩ። ግን በሚያሳዝን ሁኔታ የሄካፕ እናት ድራገን ተሸነፈ። የድሬጎም አለቃ ድራገን አሸነፈ። ገፍቶትም ያ ድራገን በዚህ ሁኔታ ሞተ። ሄካፕ ወደ ድሬጎ ሄዶ ከጦርነቱ ምን ታገኛለህ ብሎ ሰላም አይሻልህም ወይ ብሎ ጠየቀው። ድሬጎ ምንም ሳይረዳው አሸንፋለሁ አለው። በአለቃ ድራገኑ ሁሉንም ድራገን ተቆጣጠራቸው። የሱን ድራገን ሳይቀር ጥቁሩ ድራገን እንዲገለው አዘዘው። ስለደነዘዘም እሳቱን እያዘጋጀ ሄካፕን ተጠጋው። በዛ ጊዜ የሄካፕ አባት ተጠጋው። እሳቱን ሲተኩስም ሄካፕን ገፍቶ ራሱን አጋለጠ። በዛ ምክንያትም ህይወቱ ሊያልፍ ቻለ። ይህ የፊልሙ አሳዛኝ ክፍል ነው። ሄካፕና እናቱ በሐዘን አለቀሱ። በዛ ጊዜም ጥቁሩ ድራገን ነቃ። ሄካፕም በንዴት ከዛ እንዲጠፋ ጮኸበት። ምክንያቱም ደንዝዞ አባቱን ገሎበት ነበረ። ደንዝዞ ስለነበር ግን የተፈጠረውን አያስታውስም። ድራገኑ በጣም አዘነ። በሌላ በኩል ድሬጎ ድራገኖቹን ተቆጣጠራቸው። በቅርቡም ዓለምን ሊያጠፋ ነበረ። ሄካፕ በአባቱ ማረፍ ተደበረ። ለሱ ትልቅ ኪሳራ ነው። በቶሎም ሊያገግም አይችልም። ድራገኑ ነቅቶ ሄደ። ሄካፕም እናቱ ተጠግታው ምን ያህል ጠንካራ እንደሆነ ነገረችው። አባቱም ችግሩን እንዲፈታ እንደሚፈልገው ስኬታማም እንዲሆን ይፈልግ ነበር። ሄካፕ አባቱን ሁልጊዜም አምናለሁ አለ። ከዛ በመቀጠል ሄካፕ ተዘጋጀ። አንድ ሐሳብም መጣለት። በዛ ቦታ ሕፃን ድራገኖች ነበሩ። የድሬጎ ትልቅ ድራገን ሊያደነዝዛቸው አይችልም። እነሱም በመንዳት ወደ መንደሩ ተመለሱ። ከመውደም ሊያድኑት ነበረ። ሄካፕ ሄደው አለቃ ድራገኑን እንዲያታልሉት ነገራቸው። ጥቁሩን ድራገንም ሊያስመልጠው ነበረ። በስተመጨረሻም ሄካፕ እንደደነዘዘ ቢያውቅም እጁን ወደሱ አስጠጋው። ጓደኛው እንደሆነም ሊያስታውሰው ሞከረ። ቀስ ብሎም እያባበለ ነካው። ድራገኑም ቀስ በቀስ ከማደንዘዣው ነቃ።
እንደገናም ጓደኞች ሆነው ወደ ሄካፕም ተመለሰና በድራገኑ ድሬጎና ድራገኖቹን ለማጥቃት ሄደ። ጥቁሩ ድራገን እሳቱን ተፋባቸው። ግዙፉ ድራገን ከአፉ በረዶ የመጥፋት ኃይሉ አለው። ሄካፕና ድራገኖቹ ወደ መሬት ወረዱ። ጥቁሩ ድራገን በበረዶ ውስጥ ነጭ ቦግ ያለ መብራት አበራ። በረዶውንም አፈራርሶት ወጣ። ከዛም አለቃ ድራገኑን አጠቃው። ነፋስ ሲተፋበት ጥቁሩ ድራገኑ በእሳቱ አጣደፈው። በዛ ምክንያት ተዳከመ። ያደነዘዛቸው ድራገኖችም ነቁ። ሁሉም በእሳታቸው ያጠቁት ጀመረ። ሁሉም በአንድነት ስላጠቁት የትልቁ ድራገን ቀንድ ተሰበረ። ድራገኑም በፍርሃቻ ከዛ ጠፋ። የተሰማው ብቻውን ምንም ሊያደርግ አይችልም። በዛ ምክንያት ሽንፈቱን አመነ። ድራገኖቹንም በማሸነፋቸው በጣም ተደሰቱ። ጥቁሩ ድራገንም እንደ አለቃቸው አዩት። ሄካፕ የከተማው መሪ ሆነ። አባቱም ትልቅ ጀግና ነበረ። በሁሉምም ይታወሳል። ድራገኖቹና ሰዎቹ አንድ ሆነው በመተባበር ከተማቸውን ገነቡት። ጠላትን ሊበግራቸው አይችልም። ይህም የፊልሙ መጨረሻ ነው። ፊልሙ እንደተመቻችሁና እንዳዝናናችሁ ተስፋ እናደርጋለን። በቀጣይም እንድንሰራለት የሚፈልጉትን ፊልም ኮሜንት ላይ ያሳውቁ። እነዚህን ቪዲዮዎች ማቀናበር ለኛ ከባድ ስለሆነ ላይክ፣ ሼር እና ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን።